ግን እዛ ቤት አንድ ሰው ተጠርቶ በመጣ ሃናን እኔ ማንንም አልጠራም። ምንም አስመጣጣኝ አሁንም ርዕሰ አድርጎ ማለት ነው። ይሄን ርዕሰ አድርጎ ሰው ይራግማሉ። አገራችን አያስገባችሁ ሰው የምትበጠብጡ እኛ አገራችን እንገባለን። ፈጣሪ ያለን ከኛ ለምንድን ነው የሚራገሙት? ጾማቸው ትራገምን ያለ ስራ ምን ሆናለሁ? ቆይ እስቲ ቆይ እኔ ልውጣና አንሳልኝ። አንቺ መልእክትሽን አስተላልፈሽ አይደለ? በቃ እዛ ያሉ ሼር ያደርጉላችሁ። በቃ ርዕስ ቀይሩ። ምንድነው? እኔ አልሰማሁም እኮ ምንድነው ነገሩ? ምንድነው? ሳሚልኝ ሚዩት አርገታናን ምንድነው እሱ? ምንድነው? ይኸውልሽ ሌላ ቦታ ማለት ነው ኤፍሬም ከፈተ ብለው አናይም ተባለ። ስራ ነው እያሉ አይደለም እኛ ምናምነው በዛ ነው። አሁን ልክ አብ ሲከፍት ልክ የደስታቸውን ዘግተው አብለቀቀ ብለው ሄዱ። እሺ እቺ ልጅ እኔ የምለው እኩል ስበኩ ስንባል ነበረ ትናንትና አይደለ? ዛሬ ምንድነው ልዩነት ያመጡት? አይ ሌላኛው ምንድነው እርግማን ምናምን የሚሉት ደግሞ ምንድነው? ያ አብ የተናገረው የልጅቷን እንትን እንደዚህ አርጋችሁ ምናምን እያላችሁ በጉልበቷ ተጠቀማችሁ ምናምን እያላችሁ ለምትሉኝ ምናምን እኔ የወንድሜ እህቶቼ ናቸው ምናምን ብሎ ተናገረ። ገባች? አሁን እሱ በሃይሚ እህቶች ታከው እዛ ሚሚ ቤት ይራገማሉ አሉ እነሱ። ሚሚ ለምን የሚራገሙት? ማን የሃይሚ እህቶች መቼም ነው የማይደውሉት አይደለም። ልንገር ተራ ሸጋላ ነች እኮ እዛ አርፋ ሽንት ቤቷን ትጠብ እንዴ። ምንድነው የሃይሚ እህቶች ለምንድን ነው እንደዚህ ሚዲያ ላይ ካሉ እንጂ ማንንም የሃይሚ እህቶች የሚሉት? ቆይ ሀናንዬ እዚህ ሚዲያ ላይ ተብሏል። ሁሉም ሰው ብሏል። ሁሉም እኔም ብያለሁ ሚዲያ ላይ እኛም ብለ ማንም የደወለ ግን የለም። ማንም ነው ያለው እሷ ያፈራችው ነው የሷ ልፋት ነው ተብሏል አይደል እንዴ? ማንም ነው ያለው። ምን እንደሚያሽቃብጡት እያሽቃበጣችሁ ትልልቅ ሆናችሁ እስከመቼ ልትኖሩ ነው? እነኚህ ልጆችን እየገፋችሁ ገደል ጫፍ ላይ ያደረሳችሁ። አሁን ምን ልታደርጓቸው ነው ደግሞ? ብላችሁ አሁን ሀብ እንዲህ ያለ ይበላ። እናንተ አላላችሁ? ሃይሚ የለፋችበት ነው አላላችሁ? ማንሽም አላወራሽም? ሁላችሁም አላችሁት። ታዲያ ሁሉም እኮ ነው ያወራው። ምን ጸጥ ያረጋቸዋል ብለናን ሁላችን አይደለም እንዴ ያላችሁት? ማን የደወለው? ደውሎ ስራ ያጣሰው ነው እሱ ደውሎ መስኮት ሲያነሳ ነው ነው ሙጌታ አስተላልፍ። ቆይ ዝም በል ተራ በተራ ሁላችንም እኮ ነው ሁሉም ነው ያለው። የሃይሚ ጉልበት ነው፣ ሃይሚ የተረገፋችበት ነው፣ የተሰደበችበት ነው ያለው። ሁሉም ነው ያለው። አቃባይ ብለናል። የምትረግሙ ሰዎች ማለት ይሄ እርግማን ለራሳችሁ ነው። ምንድነው የምትረግሙት? እንደዚህ ስለተባለ እናንተ ስለረገማችሁ ምንም ይመጣ ነገር የለም። እውነት አይደለም? የእውነት አይደለም? ይዋሻል እንዴ? አልለፋችበትም፣ አልተሰደበችበትም፣ አልተረገጠችበትም። ከሱ ጋር እኩል አልለፋችም። እያያችሁ ለምን ገደል ትገባላችሁ? ብትረግሚ ባትረግሚ ለራስሽ ይሆናል። ትልልቆች ናችሁ ደግሞ እናንተ የምትራገሙ ሰዎች። ልጃችን እኩል ነው የምናያት። እናንተ ታዳላላችሁ። ልጃችሁ እኩል አታዩም። እና ልጃችሁ እኩል ካያችሁት አሁን የፍሬም ሲለቀቅ ለምንድን ነው ሄዳችሁ ያላያችሁት? ለምን የሀብ ሲለቀቅ ሩጣችሁ ሄዳችሁ? አስመሳዮች። ትረግሚያለሽ እንዴ ደግሞ እከካ። ምንድነው የሚረግሙት? ምንድነው የምትረግሙ? እኔ ነኝ ያልኩት ኑ እኔ ጋር እዚህ ጋር ኑ እስቲ ከፈለጋችሁ፣ ወይስ እኔ ሳቡኝ እናንተ ጋር እንዴ? ምንድነው የምታስመስሉት? ታዳላላችሁ። እኔ በከደ ቀላል አቅም ከወደሽ ሁለቱን አንድ ላይ ወደጂ። ሃይሚ ብሩቆ ይብልሽ ለተሻለጂ መርጠሽ አትወደጂ። መርጦ አልተሻለ። ቆይ እስቲ እሙዬ እዚህ ጋር ያልገባኝ እኔ አሁን አንዴ ሚውትሽ ላጂ አይ እኔ አላየሁትም፣ ግን ከፍቼ ማየት አይደለም እኮ ማንዬ ሳሚሌ እዚህ ጋር ማየት አይደለም። ሁሉም ያወራው ሁሉ የተባለው ነገር የሃይሚ የሚገርማችሁ እሙዬ እግዚአብሔርን ይሄ ጨለማ እንዳለኝ የሃይሚቶችን የብሩክ እህቶች ተብሎ ማን ያመጣላለ መድኃኒዓለም ምስክሬ ነው። ያብንትን የለኝም ሳሚሌ ምን አለበት ታያተ ሀናንስ እሙ ብታወራ እኔ እኮ አታውራኝ ጨርስና አንቺ ደግሞ ትቀጥያለሽ። ሳቢ እሺ በቃ እሺ ሙዬ አውሪ አንቺና ጨርሽ ሙዬ አውሪ ሙዬ አውሪ። አንቺ ሚውትሽን እኔ እኮ ያልኩት አሁን እኔ ጋር የሃይሚን ፕሮፋይል ያደረገች መታ እኔ እንደውም ምን አልኩኝ መሰላችሁ? ይፈርድባችኋል። ማርያምን ይኸውልሽ ቆይ ልንገርሽ፣ እቺ አሁን አሻንጉሊት ያደረገችዋም ነበረች።
ገነትም ነበረች። የሆነ ሰው በቃ አንቺ ካልፈለግሽ እኔም አልፈልግም ብሏል ብላ ስትል ይሄንን ነገር ይኸውልሽ እየተናገርኩ እንትና ህዊ ገባችና አለም ዝም በይ ሳሚልኝ አለ። ከዛ የሃይሚዬን ፎቶ ፕሮፋይል ያደረገችዋ ልጅ እሷን መጣችና ወዲያ ወረደች። እኔ ከሚገርማችሁ ቤት ከፍታለሁ እንጂ የሚገቡት አሁን እንደዚህ ሃናን ቤት ያወኳቸው፣ እሙ ቤት ያወኳቸው፣ እንደገና ደግሞ ማናት ብሌን ቤት ያወኳቸው እንጂ አሁን ብዙዎቹን እንደዚህ እንትን ብሎ ሲጠይቁኝ እንጂ በደንብ እኔ ለይቼ ተባበታል። አው ቤት ጌታዬ ፈጣሪ ሆይ በስመ ትዕግስቱን ስጠኝ አለ ፈጣሪ። በስመ ምን ነው አንቺን አይደለም እኔ ስለሌላ ሰው ነው የማወራው። እና እንደዛ ሲባል ይሄን ነገር እኔ አላየሁትም፣ ግን በአንዱ ስልኬ እንደውም ከፍቼ እንትን እያልኩ ነበር፣ ሰምተዋል። እና ምናልባት እኔ እዚህ ጋር ሲጀመር ብሩክና ሃይሚን ብቻ ነው ማየው እንጂ ሌላ ሰው አላይም። አሁን ያብ ለቀቀ ተባለ። እግዚአብሔር ምስክሬ ነው። እኔ ማንም እዚህ ጋር እንዲያምነኝ አልፈልግም። ካመነኝ ፈጣሪ ይበቃኛል። እኔ ለምን ያብ ራሱ እንትኑ አይመጣልኝም። እዚህ ጋር እኮ አትዩ አይደለም የለኝም ነው እኮ የምልሽ። ተከታትዬውም አላውቅም። አይመጣልኝም። ማየት እኮ ሁላችን መብታችን እኔ አላዳላም። ለምን አዳላለሁ? እዛ ጋር ያዳላሉ። መጀመሪያ ማን ነው ይሄ ኤፍሬም ለቀቀ አይደል? ከሃይሚ ጋር አናይም ብለው ገስት ላይ ቁጭ ብለዋል። ከዛ በኋላ ሀብ ለቀቀ ሲባል ይሮጣሉ። ለምን ታዳላላችሁ? እናት ነን ያላችሁ አይደል እንዴ? ልጅ ከልጅ ይዳላል እንዴ? ለምን ነው እኩል ማታያቸው? እንወዳታለን እያላችሁ አይደል እንዴ የምታስተላልፉት መልእክት? ቆይ ግን ትናንትና አንዴ በመካከልሽ ልግባና ቆይ ማሳሚልኝ ማዳላቱን እንደፈለጋቸው ከፈለጉ ሄዱ፣ ካልፈለጉ ሄዱ። ምን አገባቸው ነው ይራገማሉ? ምን አገባቸውና የሃይሚ ሄቶች ብለው ምን አባታቸው አግብታቸው ይራገማሉ? አየለች አንዴ ዝም በይ። ምንድነው ትናንትና ሃናን ቤት ማታ ስናወራ የነበረው? ሃናን ቤት ሲናገር የነበረው በተራ ማውራት አይቻልም እንደዚህ ቤት እኔ እኮ አልጨረስኩም። እሺ ይሄን ላውራና ልውረድ። እኔ ይሄን አውርቼ ልውረድ። አንቺ ቤት ትናንትና እንደፈለግሽ ወረድሽም ቁጫልሽም መብትሽ ነው። ደኔ ሰው እንትን ተቻውሽ ድሩ ብዬ አስቀምጬ እንትን ብዬ ማለት እኔ ያልኩት ተራ በተራ ሃናን ምንድነው? ቆይ ሃናን ለምንድን ነው የምትቀየሪብኝ? እኔ ላይ ነው ያልኩት ተራ በተራ እየተደማመጠን እናውራ። ኢየሱስ ክርስቶስ ስመረ ይሰው ልጅ በስመ አብ እንዴ! እኔ ትንሽ ላውራ፣ ስራ ልገባ ነው ከይቅርታ ጋር። ጧት ራሱ ከታች ሆኜ እየሰማኋቸው ነበር። መዲና የምትባል ልጅ ማለት ነው ሃናን ቤት ያሉት እነ ብርቱካን የሚናገሩን ነገር የሃይሚ እህቶች እያሉ ነበር። ጧት ጀምረው ነው ይሄን ነገር ሲናገሩ የነበሩት። አዩ ቆይ ልንገርሽ፣ አዩ መብታቸው ነው። አዩ እኛ እዩ ብለን አላልንም፣ ግን የመራገብ መብት የላቸውም። ሊከፋፍሉን የቻሉት ራሳቸው ናቸው። እኛ ከሴት ጎን ከተጎዳች ጎን እንቁም ነው እንጂ ያልነው እኛ ብሩክንም ሃይሚንም ነው የምንወደው። ምን ብለው ይራገማሉ? ሄደው አዩ መጡ፣ የራሳቸውን ወሬ ያውሩ፣ በቃ ስለሚሆነው ነገር ያውሩ። ምን አገባቸውና ነው የሃይሚ እህቶች የብሩክ እህቶች እያሉ የራሳቸው እየከፋፈሉ አፋቸውን የሚከፍቱት? እንዴ ሁላችንም መናገር እንችላለን እኮ እንተው። ቆይ ይሄ ነገር አንድ ይሁን ብለን እንጂ ዝም ያልነው ማንም እኔ መጥቶ የሚያስተዳድረኝ እስከፈለኩ ድረስ እናገራታለሁ። መናገር እንችላለን። አይከፋፍሉን፣ ስርዓት ያዙ፣ አያሽቃብጡ። ሁለቱንም ከወደዱ ሃይሚዬ እኮ ከኤፍሬም ጋር እኮ መታለች። የኤፍሬም ቤት ቢሆን እንትን የማያዳሉ ቢሆኑ ሃይሚዬ ስላለች ሄደው ያዩ ነበር። አሽቃባጭና አስመሳዮች ስለሆኑ ነው። ዛሬም ነገም እነግራችኋለሁ፣ አስመሳዮች ናቸው። ሃይሚን ስትሉ ትሄዱ ነበር፣ ሁለቱንም ወዳጅ ከሆናችሁ ማለት ነው። እኔ የሃብንም የኤፍሬምንም ያዩት እግዚአብሔር ምስክሬ ነው። እዚህ ጋር የፈለጋችሁትን ማለት ትናንት ሃናን ቤት ምንድነው የተባለው? ሃይሚ ከብሩክ ሌላ ካልመጣች፣ ሃይሚም ከሌላ ሰው ጋር ከመጣች፣ ብሩክም ከሌላ ሰው ጋር ካልመጣ አናይም አልተባለም? እዚህ ቤት አልተባለም? ትናንትና ተብሏል አልተባለም? ድማ ነው እንጂ ባሏ ነው እንዴ? ሌላ ወንድ ነው እንዴ? እዛ የመጣችሁ ባሏ ነው እንዴ? ወይስ አይደለም? እኔ ልጠይቅሽ፣ ትናንት ምንድነው ቃላቱ ምንድን ነበር? ትናንትና ቃላቱ እንዳለ ወንድማ ጋር ነው የመጣችሁ። ልንገርሽ፣ ወንድማ ጋር ነው የመጣችሁ። ኢየሱስ ሁለቢላ መብላት። ፈጣሪን ካልፈራችሁ ብሩክ ከመጣ አያለው፣ ሃይሚ ከመጣች አያለው፣ ሁለቱ ከመጡ አያለው። ሌላ ቲፎዞ ከመጣ ግን አበደን አላይም ብዬ ትናንትና ሃናን ቤት ተናግሬያለሁ። ይሄ እኮ ወንድሟ ነው። ይቅርታ ታስጠይቅና መጣችሁ። እሙዬ አልጨረስኩም። የተባለው እኔ ብዙ አላወራም። ቆይ እሙዬ ቆይ
እሙዬ አይደለም ትናንት ያወራነውን እኮ ነው እኛ ያልኩት። አሁን ሲቀጥል ደግሞ እንደዛ ተባለ እንጂ እውነቴን ነው የምልሽ ከፍቼ እንደዚህ አላየሁም እንጂ አላዳመጥኩም እንጂ የሚገርምሽ ነገር ከፍቻለሁ። የሰማም ሰምቷል ከፍቻለሁ። ሲቀጥል ደግሞ ግን እዚህ ጋር ትክክል ነው። ሳሚዬ ቆይ በእናትሽ እዚህ ጋር ተረጋጊ ማለት ነው። እዚህ ጋር እኛ ያወራነው ትላንት ማለት ነው። እያንዳንድሽ ዝም ብላችሁ አታወሩ። እዚህ ጋር ብሩኬ ከወንድሙ ጋር መተን ዛሬም ነገም እነግራችኋለሁ እናያለን። ግን ብሩኬ ከሌላ ሴት ጋር ከመጣ አናይም ነው ያለ ነው። ሲጀምር ደግሞ ሃይሚ ከሌላ ወንድ ጋር ከመጣች አናይም አለ። ዛሬም ነገም በስተመጨረሻ ነው እኔ መጣሁ። እሱን ሲሚ አትስሚ። ይሄ ያንቺ ሴራ ከሆነ እኛ አልሰማም። ደግሞ ያንቺ ይሄ አነጋገር ከሆነ ማለት ነው። ወንድም መከታ ቆይ ሳሚልኝ ቆይ ሀቢቢ ያላችሁ ያወራሁትን ነው እኮ የሚናገር። ሁሉንም አላወራም። ቆይ ሃኒያ አዳምጪኝ፣ በማርያም አዳምጪኝ። እኔ እዚህ ጋር ታች እኔ በእንትን አዳምጪ ነው የገባሁት ማለት ነው። ብሩኬ መለኛው ጋር ከመጣ እናያለን። ሀፍትሽ ጋር ከመጣ እናያለን። 109 ሰው አላችሁ። ጆሮ ካላችሁ ስሙ፣ ጆሮ ከሌላችሁ ውጡ ከዚህ ማለት ነው። በሃይሚ ከማንም ከወንድሞቹ ከእህቶቹ ጋር ከመጣ ዛሬም ነገም እነግራችኋለሁ እናያለን። ብሩኬን ደግሞ ከወንድሞቹ ጋር ከመጣ እናያለን። ከሰምሪቲ ጋር ራሱ ከመጣ እናያለን። ዛሬም ነገም እነግራችኋለሁ። ወንድም መከታ ከሞተ ከመቃብር የሚወስደው ወንድም ነው። በቃ ይሄ ነገር አቋጭና ሌላ ነገር ማውራት ትችላላችሁ። ስለ ወንድሞች አታውሩ። በቃ ስለገባው አሁን ብሩኬ ከወንድሙ ጋር አታውሩ። ሌላ ሴራ አትፍጠሩ። ሌላ ሴራ አትፍጠሩ። አወራለሁ ወይኔ ቀድሞ አንደበቴን እኛንተን አተናገሩ። ሳሚልኝ አንቺን አይመለከትም ነገር እኮ እሺ ሰምቼ እኮ ነው የገባሁት። እኔ ደግሞ አንድ ነገር ለማዚ ልጠይቃት። ማዚ እህቴ አለማየት መብታቸው ነው። አለማየት መብታቸው ነው። ቆይ ልንገርሽ፣ መራገም ግን መብታቸው ነው። ቆይ መራገም መብታቸው ነው። መያዝ ነው። ልንገርሽ ሀቢቢ፣ መራገም መብታቸው ነው ወይ? በሆድ መያዝ ነው እንጂ ሚዲያ ላይ ተቀምጦ ልጆቹን ህዝቡ ላይ እንደዚህ ማውራት አይፈቀድም። መብታቸው ነው። ግን አለማየት መብታቸው ነው። የሃይሚ እህቶች እያሉ መራገም መብታቸው ነው እንዴ? አለማየት መብታቸው አላዩም፣ መራገም አይችሉም። እኔ የሀብንም እመቤቴን የነ ኤፍሬምንም አይቸን የመጣው እኔ ልንገራችሁ። ብሩክ ባይልና የካይከታ አይቻለሁ፣ የሀፍትሽንም አይቻለሁ፣ የኤፍሬምንም አይቻለሁ። ለምን አላየም? ብሩክ እንደውም አላየው። እውነቱን ነው። ስሙኝማ ተቃራኒ ወሬ ቀይሩ። አሁን እዚህ ጋር 129 ሰው 19 ሰው ሌላ ወሬ ነው የሚወስዱ። ሌላ ወሬ እኔ አልቀይርም። እኔ የሆነ ቤት አስረግጬ ነው የምነግረው። ትናንትና ሰላም ሲሰበክ ነበረ፣ ዛሬ ደግሞ ሌላ ነገር። ለምን እንደሚገለባበጡት ሃኒዬ የኔ ውድ ልንገራችሁ በኃይል ልናገርሽ። ወንድም ብላችሁ እዚህ አንቺ ቤት መውራት አልፈልግም። አታውሩ። በቃ ወንድም አይደለም፣ ስለ ወንድም አይደለም። የሃይሚ ወንድም ሲመጣ ሃይሚ ስትመጣ ገዝታቸው ሲያደርጉ የሀብ ሲመጣ ለምን ገዝታቸውን ገልብጠው ሄዱ? ጉዳያቸው ነው። አዩ አላዩ አንድ 10 ሰው ነው እዚህ ጋር 8 ሰው አየልኝ አላየለ። አስመሳይ ሰዎቹ ታይ ለአስመሳይ ሰው ቦታ አትስጪ። ለአስመሳይ ሰው ቦታ አትስጪ። ለምን? እነሱ የሚዲያ አሽቃባጪ ስለሆኑ ነው። የሚዲያ አሽቃባጪ፣ የፎቶ አሽቃባጪ ስለሆኑ ነው ሲጀመር ማለት ነው። እነሱ አዩ አላዩ ፈጣሪ አንድ ያደረገ ሰው ፈጣሪ ደግሞ ወንድም መከታ፣ ለእህትም መከታ፣ ለወንድም ወንድም መከታ። እኔ ግን እዚህ ጋር ሁላችሁ ከይቅርታ ጋር ሐናንዬ እኔ ግልጹን ልንገርሽ። አሁን ቅድም እንደው የሰማኝ ካለ ቤቴን እንደከፈትኩኝ ለቀቁ እንደና ሃይሚ እያልኩ ያለ ኤፍሬም ለቋል ተባለ። ከዛ በዚህኛው እያወራ በዛኛው ስልክ ከፈትኩ ግን አላየሁትም። እውነቱን ልንገራችሁ። ከዛ በምን የተነሳ መሰላችሁ ያየሁት? እኔ ራሴ ደግሜ የሆነ ሰው ምን አለኝ መሰላችሁ? በቃ ከዚህ በኋላ እንዳታገኘው ብላ ስትለው ሃይሚ አልገናኝም ብሏል ስል አይደለም አለች። ህዊ እንደዛ አይደለም አለችና እቺም አሻንጉሊት የያዘችዋም የሆነ ሰውም የሃይሚዬ ፎቶ ያደረገችው እኔ ነኝ። አይቼ እግዚአብሔር ይስጥሽ። ቤት የመጣሁት እኔ ነኝ። እኔ ነኝ። ከዛ ቆይ ልጨርስ ቆይ አንዴ እዚህ ጋር እነሱ ሲራክ አይደለም እኔ እውነት ነው። እኔ ግራ ነገር እንደዚህ ግራ አይመቸኝም። አንዱ ቦታ ግቡ፣ አንዱ ቦታ እነሱ አስመሳይ የሚዲያ
አሽቃቢያጮች ናቸው ሲጀመር ማለት ነው። የሆነ ሰው ነው የገረመኝ። ከዛ ይኸው ሀናንዬ ይሄን ነገር ስናገር ሀናን አልከፈተችም እንዴ ብዬ እየጠየቅኳቸው እያለ ከዛ በኋላ እንደዛ አላለም ኤፍሬም ሳሚልኝ አለችኝ። የሀይሚዬን ፎቶ ያደረገች ስትለኝ ቆይ እንደውም አልኩና በፊት አላየሁትም ክፍት አደረኩትና ልክ ነው ይሄ ነገር ስራም ሳይሆን አይቀርም ብዬ ተናገርኩኝ። እኔ ግልጹን ተናገር። ከዛ በኋላ የማን አንቺን አይደለም እኮ እኔ የምለው ማለት ነው እነዚህ ማለት ነው አሁን እነዚህ ልጆችን ወዳሉ ማለት አሁን ከቡሩኬ ወንድም ከመጣ እኔ ብዙ ነገር ታዘባለሁ። ሀናን እኮ እናገራለሁ ግን ሃይሚ ወንድም ማነው ቡሩኬ ወንድም ማለት ሁለቱ ለኔ አንድ ናቸው እናያለን። ግን እዚህ ጋር የሚዲያ ፎቶ አሽቃባጭ 666 ናቸው እንደዚህ የሚያሽቃብጡት ወራኛ ሁላ